በዚህ ቪዲዮ ውስጥ ሁለት የተለያዩ አፖችን በመጠቀም አፊሊየት ማርኬቲንግ እንዴት ገንዘብ እንደምሰራበት በተግባር አሳያችኋለሁ። አንደኛው አፕ ላይ በ4 ሰዓት ውስጥ 3000 ብር ያወጣሁበትን ማስረጃ ምንመለከት ይሆናል። ሁለተኛው ደግሞ $17 እንዴት ማርኬቲንግ ሲስተም ተጠቅሜ እንደሰራው በተግባር ምንም ሳልደብቅ ግልጽ የሆነ መረጃ እሰጣችኋለሁ። ታዲያ ቪዲዮ እንደተለመደው አፖቹን ማስጠት ብቻ አይደለም፣ ዋናው ዓላማዬ እናንተም በአፊሊየት ማርኬቲንግ ተጠቅማችሁ ገቢ እንዴት መፍጠር እንደምትችሉ ማሳየት ነው። ስለዚህ ቪዲዮን ላይክ ያደረጋችሁ እስከ መጨረሻው ተከታተሉ። በዚህ ቻናል ላይ ኦንላይን ኢንካም፣ አፊሊየት ማርኬቲንግ፣ AI ቱልስ፣ ሰርቪስ ቢዝነስ የሚያስተምሩ ቪዲዮዎችን በቀጣይነት እናቀርባለን። ዛሬ ደግሞ ሁለት እውነተኛ የራሳችንን ተሞክሮ በመጠቀም አፊሊየት ማርኬቲንግ በተግባር እንዴት ገንዘብ እንደምንሰራበት አሳያችኋለሁ። እንደምትሉት ከዚያ 3000 ብር አውጥቻለሁ። ይህ ገቢ የመጣው ሰዎችን በአፊሊየት ሊንክ በመጋበዝ ነው። አፊሊየት ማርኬቲንግ ስራ ብዙ ከባድ ስራ አይደለም፣ ነገር ግን በታማኝነት ላይ ያተኮረ ሲስተም እና ቅልጥፍናን የሚፈልግ ለየት ያለ ምርጥ ስራ ነው። አሁን ወደ ሁለተኛው ፕላትፎርም ልውሰዳችሁ፣ ድሪም ፓርቲ አፕ። በዚህ ፕላትፎርም $17 በአንድ ቀን ሰርቻለሁ እና አፊሊየት ማርኬቲንግ እንዴት በዚህ ፕላትፎርም ላይ እንደተጠቀምኩበት በግልጽ አሳያችኋለሁ። አፊሊየት ማርኬቲንግ ማለት አንድ አፕ ወይም ኩባንያ የሚሰጡን ኢንቪቴሽን ሊንክ በመጠቀም አዳዲስ ተጠቃሚዎችን ማምጣትና በዚያ ኮሚሽን ማግኘት ነው። ቅድሚያ አፑን ማውረጃ ሊንክ ኮሜንትና ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ሊንክ አፑን በማውረድ አካውንት ከፍታላችሁ። የመጀመሪያውን ስቴፕ ከጨረሳችሁ በኋላ አሁንም ቴሌግራም ላይ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። ኤጀንት ሆናላችሁ። በመቀጠል ፕሮፋይል ጋር ቬሪፋይ በማድረግ የኢንቪቴሽን ሊንክ ታገኛላችሁ። ያንን ሊንክ በሶሻል ሚዲያ ላይ በማጋራት ሰዎችን ትጋብዛላችሁ። ታዲያ ይህ አፊሊየት ማርኬቲንግ በዚህ ፕላትፎርም ላይ ከሰራችሁ በ50 ሰዎች እስከ $32 ድረስ ሜክ ማድረግ ትችላላችሁ። ያ ማለት ኢማጂን 50 ማለት 100 ሰው ብታረጉት ወደ $60 ምናምን ማለት ነው። ታዲያ በእናንተ ሊንክ በመጡ ተጠቃሚዎች ቁጥር ገንዘብ ተከፋይ ትሆናላችሁ። ቤተሰብ ይህን ሲስተም እንደቀላጥት ብዙ ሰዎች በአለማችን ላይ ሆነ በኢትዮጵያ ውስጥ ከምታስቡት በላይ በቀን 15000 ብር በላይ እየሰሩበት ይገኛሉ። እንዳልኳችሁ ስራው አንድ ፕላትፎርም ላይ ብቻ የሚወሰን አይደለም። ከብዙ ፕላትፎርሞች ብዙ ገንዘብ ይሰራበታል። በዚሁ አጋጣሚ ብዙ ሰዎች የት እንጀምር ብላችሁ ትጠይቁኛላችሁ። ለዚህም በ399 ብር ብቻ አፊሊየት ማርኬቲንግ ሙሉ ስልጠና አዘጋጅቼላችኋለሁ። ለጀማሪዎችም ይሁን በስራው ላይ ላላችሁ ከ5 ዓመት በላይ ተሰራበት የነበረውን የማርኬቲንግ ስራ ትልቁ ሚስጥር በመጀመሪያ ራውንድ በ399 ብር ብቻ ቀድሞ ላይ የሚመጡ ሰዎች ስታንዳርዱን የጠበቀ ግልጽ አማርኛ ፒዲኤፍ ለእናንተ ይዤላችሁ መጥቻለሁ። መማር መሰልጠና በቀን ከቤታችሁ ሆናችሁ በስልካችሁ ብቻ ከ15000 ብር በላይ መስራት ትችላላችሁ። ስክሪኑ ላይ በምታዩት ስልክ ቁጥር መደወል ወይም በዋትስአፕ መግዛት ትችላላችሁ። ኦኬ፣ በዚህ ስልጠና ውስጥ አፊሊየት ማርኬቲንግ ከመሰረቱ ጀምረን እስከ ፕሮ ደረጃ ስልጠና ታገኛላችሁ። 5 ምርጥ አፊሊየት አፖችን እሰጣችኋለሁ ወይም ጠቁማችኋለሁ። ዩቲዩብ ማርኬቲንግ፣ ቲክቶክ ማርኬቲንግ፣ ቴሌግራም ማርኬቲንግ፣ የኮንተንት አሰራር፣ የሴልስ ቴክኒኮችና እኔ የምንጠቀምባቸውን ስልቶች በሙሉ አካትቻለሁ በዚህ ፒዲኤፍ ውስጥ ማለት ነው። ፍላጎት ካላችሁ ከታች በዲስክሪፕሽን ላይ ያለውን ቴሌግራም ተጠቀሙ ወይም በዋትስአፕ በቀጥታ መልእክት መላክ ትችላላችሁ። ዛሬ አንድ ትልቅ መረጃ ሼር እንዳደረኳችሁ የገባችሁ ተረድታችሁኛል። አፊሊየት ማርኬቲንግ ማለት ሊንክ መላክ ብቻ እንዳልሆነ በግልጽ ለማሳየት ሞክሬያለሁ። ሰዎችን ማስተማር፣ ትረስት መገንባትና ዋጋ መስጠት ጭምር ነው። እኔ የምጠቀምባቸው ስልቶች የተጠቀምኩ ገቢ እየሰራው ነው። እናንተም በትክክለኛ መንገድ ብትማሩ ይህን እድል መጠቀም ትችላላችሁ። አዳዲስ የሆናችሁ ሰብስክራይብ በማድረግ ዲጂታል ቢዝነሶችን በነፃ ከዚህ ቻናል ማግኘት ትችላላችሁ። ይህን ቪዲዮ ለጓደኞቻችሁ አጋሩ፣ ይጠቅማችኋል። በሚቀጥለው ቪዲዮ ሌላ ጠቃሚ ኦንላይን ስራ ይዤ እመጣለሁ። ቤባ ነኝ። በቀጣይ ቪዲዮ እስከምንገናኝ ይመቻል። Subscribe and like. Beba family. And Daniel.